ሰላም ጤና ይስጥልኝ። ዛሬ የምንወያየው ስለ አንዲት አጭር ቃል ነው፣ አይሆንም። በባህላችን አይሆንም ማለት እንደ ንፉግነት ወይም እንደ ክፋት ይቆጠራል። ነገር ግን በስነ-ልቦናው ዓለም አይሆንም ማለት ወሰን ማበጀት ወይም ባውንደሪ ሴቲንግ ይባላል። ለምንድን ነው አይሆንም ለማለት የምንቸገረው? ለምንድን ነው ሌሎችን ለማስደሰት ስንል የራሳችንን ኑሮ የምናመሰቃቅለው? ዛሬ ይሉንታ በሕይወታችን ላይ የሚያደርሰውን ሳይንሳዊ ጉዳትና አይሆንም በማለት እንዴት የስኬት ጎዳና ላይ መውጣት እንደምንችል እንመለከታለን። አብረውን ይቆዩ። በስነ-ልቦናው ዓለም አይሆንም ማለት ራስ ወዳድነት ሳይሆን የአእምሮ ጤና ጥበቃ ሜንታል ሄልዝ ፕሪቬንሽን ይባላል። ብዙዎቻችን ወሰን ማበጀት ወይም ባውንደሪስ ሲባል ከሰዎች ጋር መለያየት ወይም መጣላት ይመስለናል። ነገር ግን እውነታው ተቃራኒ ነው። ታዋቂው የቤተሰብ ስነ-ልቦና ባለሙያ ዶክተር ሄንሪ ክላውድ ባውንደሪስ በተሰኘው ድንቅ መጽሐፍ ላይ እንዲህ ይላል። ወሰን ማለት የት ጋር እንደምታበቃና ሌላው ሰው የት ጋር እንደሚጀምር የሚገልጽ መስመር ነው። ይህ መስመር ከሌለህ ሕይወትህ የሌሎች ሰዎች ፍላጎት ማራገፊያ ይሆናል ይላል። ይህንን ሐሳብ በሦስት ዋና ዋና ነጥቦች እንየው። ኢሞሽናል ዲፕሌሽን፣ የስሜት መሟጠጥ። ሳይንሳዊ ጥናቶች እንደሚያሳዩት ፒፕል ፕሌዚንግ ወይም ሁል ጊዜ ሌላውን ለማስደሰት መሞከር ለከፍተኛ ጭንቀት አንዛይቲ እና ለድካም በርናውት ይዳርጋል። እሺ ባልኩ ቁጥር አእምሮህ የግል ፍላጎትህን ወደ ጎን ስለሚገፋው በውስጥህ ድብቅ ቁጣ፣ ቂም፣ ሪዘንትመንት ማከማቸት ትጀምራለህ። ዘ ኦክሲጅን ማስክ ፕሪንሲፕል፣ የኦክሲጅን ጭንብል መርህ። በአውሮፕላን አደጋ ጊዜ መመሪያው መጀመሪያ ራስህን ጭንብል አርግ ይላል። ለምን? ምክንያቱም አንተ ንቃተ ህሊናህ ካጣ ሌላው ማዳን አትችልም። ይህ ራስ መውደድ ሳይሆን የህልውና ጉዳይ ነው። ራስን ካልጠበቅ ነገ ለቤተሰብ የምትሰጠው እርዳታ ሳይሆን የምትሆነው ሸክም ነው። ሰልፍ ሪስፔክት፣ የራስ ክብር። አይሆንም ማለት ለሌላው ሰው ጥላቻ መግለጽ ሳይሆን ለራስህ እቅድ፣ ለራስህ እረፍት እና ለወደፊት እድገትህ አዎ ማለት ነው። ወሰን ሲኖርህ ሰዎች ያከብሩሃል፣ ምክንያቱም ለራስህ ዋጋ እንደምትሰጥ በተግባር እያሳያቸው ነው። ስለዚህ አይሆንም ማለት እንደ ጦርነት ሳይሆን ራስን የምትንከባከብበት ብልህ መንገድ አድርገህ እየው። አሁን ደግሞ ስሜቱን ወደ ጎን አድርገን ወደ ሂሳቡ እንመለስ። በስደትም ሆነ በሀገር ውስጥ ለሚኖር ስኬታማ ሰው ትልቁ የሀብት ጠላት የገበያ መውደቅ ወይም ሥራ ማጣት አይደለም። ይልቁንም ያልተገደበና ወሰን የሌለው የቤተሰብና የጓደኛ ጥያቄ ነው። ይሉንታ በኪሳችሁ ላይ የሚያደርሰውን ጉዳት በሁለት መሠረታዊ የኢኮኖሚ መርሆች እንየው። ኦፖርቹኒቲ ኮስት። ብዙዎቻችን ዛሬ ለዘመድ ምርቃት ወይም ለሰርግ መዋጮ የምንልከው $500 እንደ ቀላል እናየዋለን። ነገር ግን ይህ ገንዘብ ከኪሳችሁ ሲወጣ አብሮት የሚወጣው የወደፊት ዕቅዳችሁ ነው። በፋይናንስ ስሌት ይህ $500 በዓመት 10% ወለድ የሚያስገኝ ኢንቨስትመንት ላይ ቢቀመጥ ከ10 ዓመት በኋላ ወደ $1300 ያድጋል። ዛሬ እሺ በማለታችሁ ብቻ $800 የሚሆን የወደፊት ትርፋችሁን እየሰጣችሁ ነው። ዛሬ የምትልኩት እያንዳንዱ ሳንቲም ነገ የእናንተን ቤት መግዣ፣ የልጆቻችሁ መማሪያ ወይም የጥሮታ ዋስትናችሁን እየቀነሰው መሆኑን ልታውቁ ይገባል። ዘ ዲፐንደንሲ ትራፕ፣ የጥገኝነት ወጥመድ። የኢኮኖሚክስ ሊቃውንቶች እንደሚሉት ያልተገደበ እርዳታ ሰዎችን ጠንካራ ሳይሆን ጥገኛ ያደርጋቸዋል። ሁል ጊዜ እሺ ያላችሁ ገንዘብ የምትልኩ ከሆነ ተቀባዮቹ በራሳቸው ሰርተው እንዲለወጡ ሳይሆን የእናንተ እጅ እንዲጠብቁ እያደረጋችኋቸው ነው። ይህ ደግነት ሳይሆን እነሱንም እናንተንም መጉዳት ነው። የእነሱ ፈጠራ እና ጥረት ችሎታቸውን እንዲደበዝዝ ታደርጉ፣ የእናንተ ደግሞ የራሳችሁን ኢመርጀንሲ ፈንድ፣ የድንገተኛ ጊዜ መጠባበቂያችሁን እያሟጠጣችሁ ነው። ትክክለኛውና ዘላቂ እርዳታ አሳ መስጠት ሳይሆን አሳ ማጥመድ ማስተማር ነው።
የራስን ኢኮኖሚ ምሰሶ አፍርሰህ ሌላውን ጣራ መሆን አትችልም። መጀመሪያ የራስህን ፋይናንስ ነፃነት አረጋግጥ። ያኔ ካለህ ትርፍ ላይ የምትሰጠው እርዳታ ለዘላቂ ለውጥ የሚሆን በረከት ይሆናል። ታዲያ በጥበብ እንዴት አይሆንም እንበል? ቢ ዳይሬክት፣ ግልጽነት። ብዙ ጊዜ አይሆንም ለማለት ስንፈራ ረጅም ሰበብ ኤክስኪውዝ እንደረድራለን። ልጁ ታሞብኝ፣ ዕቃ ተበላሽቶብኝ እያልን ውሸት ውስጥ እንገባለን። ሰበብ ስታበዛ ጠያቂው ሰው ሌላ አማራጭ ይፈልጋል። ለምሳሌ ብር የለኝም ካልክ በቃ ደሞዝ ስትቀበል ላክልኝ ይላል። መፍትሄው ያለምንም ፍርሃት አሁን ይሄ ለማድረግ አቅሙ የለኝም ብሎ በግልጽ መናገር፣ ይህ ስልጣን አውቶሪቲ ይሰጣል። ሰዎችንም ተስፋ ከማስቆረጥ ይልቅ እውነቱን እንዲረዱ ያደርጋል። ባይ ታይም፣ ጊዜ ውሰድ። ሰዎች ድንገት ሲጠይቁን ይሉኝታ ወዲያውኑ አፋችንን አዘግቶ እሺ እንላለን። በኋላ ግን ቁጭት ውስጥ እንገባለን። ከሰውየው ፊት ራቅ ስንልና ስሜታችን ሲቀንስ የራሳችንን የፋይናንስ ሁኔታ በምክንያታዊነት ለማየት እንችላለን። መፍትሄው ላስብና እመልስልሃለሁ ወይም በኋላ ልደውልልህ ማለት እንችላለን። ይህ ለራሳችን ማሰቢያ ጊዜ መስጠት ሲሆን ያንንም ሰው ለጥያቄ ክብር ሰጥቻለሁ የሚል መልእክት ያስተላልፋል። ፕራዮሪታይዝ፣ ቅድሚያ ለራስ። የሌላው ሰው ቅንጦት፣ ለምሳሌ አዲስ ስልክ፣ ለሰርግ ወጪ፣ የእርሶ መሰረታዊ ፍላጎት፣ የቤት ኪራይ፣ ቁጠባ ማፍረስ የለበትም። ብዙ ጊዜ ዘመድ ወይም ጓደኛ የሰው ሀገር ስላለ ብቻ ገንዘብ እንደማይቸግር ያስባል። መፍትሄው መጀመሪያ እኔ ልቁም የሚለውን አስተሳሰብ መያዝ። ዛሬ ለራስህ ካልቆምክ ነገ ስትወድቅ የሚደግፍህ እንደማይኖር ማወቅ። ለማጠቃለል አይሆንም ማለት የጥንካሬ ምልክት እንጂ ድክመት አይደለም። ሕይወትህ እንደ መርከብ ናት። መሪው ላይ ካልተቀመጥክ ማዕበሉ የፈለገበት ይወስዳል። ዛሬ ወሰን ማበጀት ጀምር። ለራስህ ስትኖር ለሌላው በረከት መሆን ትችላለህ። ይህ ቪዲዮ ለአንድ ሰው ሕይወት መቀየር ምክንያት ይሆናል ብዬ አምናለሁ። እናንተስ አይሆንም በማለታችሁ ያገኛችሁት ትርፍ ወይም ያጣችሁት ነገር አለ? ኮሜንት ላይ እንወያይ። ቪዲዮ ትምህርታዊ ሆኖ ካገኛችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። አዲስ ምዕራፍ፣ አዲስ ሕይወት። ሰላም ይቆዩኝ።